ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። እስቲ በዚህ ሰዓት ለአብነት አብረን እንጸልያለን። ቅዱስና ጻድቅ ተብለህ የተፈራ የዘላለም አባት የዘመናት ንጉስ ጌታ እግዚአብሔር ሆይ በአብርሃም ዘመን፣ በይስሐቅ ዘመን፣ በያዕቆብ ዘመን፣ በኤልያስ በኤልሳዕ ዘመን እያለ የመጣ በኔ ዘመንም ያለ በልጆቼ በልጅ ልጆቼም ዘመን የምትኖር አልፋና ኦሜጋ ማንም ነገር ለማድረግ ማንም የማትፈልግ ደግሞ አድርገህም የማትጸጸት የአባቶቼ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እግዚአብሔር አምላኬ ሆይ ከምስቱ ከልጁ ከእናቱም ይልቅ አብነትን ሙሉ በሙሉ ጨርሰ አንተ ታውቃለና ከዚህ ደቂቃ ጀምሮ በጌታ በኢየሱስ ክርስቶስም የማይለወጥ ያንተ መዳን ይለፍ። በኢየሱስ ክርስቶስም የማይቀየር ያንተ ኃይል አብነት ላይ ይለፍ። እግዚአብሔር አምላኬ ሆይ አንተ ከሰው ይልቅ አብነት ራሱ ሄዶ ሐኪም ቤት ገብቶ ሐኪሙ እንዴት ነው የሚያረግህ ብሎ ቢጠይቀው ምናልባት 100% አይነግረውም። ሽርፍራፉን የሚሰማውን ብቻ ለሐኪሙ ይናገራል። ነገር ግን እግዚአብሔር አምላኬ ሆይ አንተ ያለና የነበርክ ስለሆንክ ኢየሱስ ሆይ በጌታ በኢየሱስ ክርስቶስ ስም አብነትን የሚያመውን ህመም አንተ ታውቃለህና ከዚህ ደቂቃ ጀምሮ ጊዜው ሳይደርስ ቦታው ሳይደርስ እግዚአብሔር አምላኬ ሆይ በጭልፊት እግሩ ይዞ ወደ ሞት የሚሰደው ወደ ሞት መንደር የሚሰድ የጭልፊት መንፈስ በኢየሱስ ስም ክንፉ የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም ክንፉ ይመታ። እግዚአብሔር አምላኬ ሆይ አይ እኔ እሱን አልሰማውም እሱ ኃጢአተኛ ነው እንዳትል እግዚአብሔር አምላኬ ሆይ ኃጢአት እየሰራች ዘመናትን የቆየችውን ያቺን መበለት ከዚህ በኋላ ኃጢአት እንዳሰሪ ብለሃል። አባቴ ሆይ አንተ ዘመድ የለህም ጓደኛ የለህም አልጠጋውም እንዳትል የኔ አባት 38 ዓመት ሲሰቃይ የነበረውን ሰው አልጋህን ተሸክመ ሂድ ብለኸዋል። እግዚአብሔር አምላኬ ሆይ ማንም የማያውቀውን ማንም የጠላውን ሰው እኔ ለምን አቅፋለሁ እንዳትል እግዚአብሔር አምላኬ ሆይ 12 ዓመት ደሟ ሲፈስ የነበራትን ያቺን መበለት አድነሃታል። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ በልቡ ውስጥ ቁጭ ብሎ ድካም የሚለቅበት በኢየሱስ ክርስቶስ ስም ከልቡ ላይ የተነቀለ ይሁን። በጌታ በኢየሱስ ስም የድካም መንፈስ የዝላት መንፈስ የተለቀቀ ይሁን። እግዚአብሔር አምላኬ ሆይ ያዕቆብን ስለመረጥከው ያዕቆብን ስለወደድከው ቃል ስለገባኸው ከጠንቋዩና ስዕል ከሚያመልክ ምስል ከሚያመልክ ከላባ እጅ ያዳንከው አምላክ እንደዚሁ አብነትን የገባበትን ፎቶ የገባበትን ስም የገባበትን ልብስ እያንዳንዱን አቃጥለ ከዚህ ደቂቃ